ነገር አድርጋችሁ ሾማችሁ በድያችኋለሁ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ሀና ነኝ። ዛሬ ይዤላችሁ የቀረብኩት አሳዛኝም የሚያስከፋም ነው። እንደ ባህል ደግሞ ከታየ ደግሞ እንደ ኢትዮጵያ ከሆነ ካየነው ደግሞ እጅግ አሳዛኝ የሆነ ነገር ነው እየተመለከትን ያለነው በሶሻል ሚዲያ ላይ። ዛሬ እንደተመለከታችሁት መግቢያ ላይ ሶፎንያስን አይተነዋል ማለት ነው። ሶፎንያስ ማለት ጋዜጠኛ ነበረ። በጣም ታዋቂ ጋዜጠኛ፣ የተከበረ ሙያ የነበረው ልጅ ነው። በሆነ አጋጣሚ ላይ ቃሉን መጠቀም ባልፈልግም ያንን ነገር ይዞ የመጣው አንድ የዩቱብ ተጠቃሚ ወይም የዩቱብ ሚዲያ ላይ ያለ ልጅ ነው ይዞት የመጣው ያንን ነገር እና አብዛኛው ማህበረሰብ የሰጡት ነገሮች አስተያየቶች ነበሩ። ስለዚህ ያንን ነገር መቋቋም እንኳን ለታዋቂ ለነበረ ጋዜጠኛ ይቅርና ለኖርማል ሰው ራሱ ያንን ነገር መቀበል በጣም ከባድ በሚሆንበት ሁኔታ አሁን ላይ የምናያቸው እየወጡ ያሉ ዜናዎችን ስንመለከት ደግሞ እጅግ በጣም አሳዛኝ፣ በጣም በቃ እንደዚህ በአጭር ጊዜ ላይ በአጭር ጊዜ ውስጥ እንደዚህ ሆኖ መገኘት በጣም ከባድ ነው። እናት፣ እህት፣ ቤተሰብ በአጠቃላይ በፋሚሊዎች ደረጃ ላይ በጣም ጉዳት በመድረስ ላይ ያለ ልጅ ነው። የኛ ማህበረሰብ ደግሞ አድሎና መገለል የሚባለውን ነገር ለኛ በጣም ሲምፕል ነገር ነው እና ሰዎችን ቶሎ ለማግለል በጣም ፈጣኖች ነን እና እናትየው ራሱ የሚናገሩበት የሚገልጹበት ቃላቶች በጣም እጅግ አዘንዛኝና ልብ የሚነኩ ናቸው። ስለዚህ እኛ ከዚህ ነገር ምን እየተማርን ነው? አብዛኛው ሶሻል ሚዲያዎቻችንን እንዴት ነው እየተጠቀምንባቸው ያለ ነው? ለሰዎች የምንሰጣቸው ኮመንቶች ምን አይነት ናቸው ብለን ተመልክተናቸው የምናውቅ አይመስለኝም። አብዛኛዎቻችን እኛ በሚመስለን ወይም ሰዎችን ባወቅናቸው ወይም እኛ በምንገምተው ያክል ለሰዎች የምንሰነዝራቸው ቃላቶች ሰዎችን ምን ያህል እየሰበሩ ምን ያህል ከሚዲያ ላይ እየራቁ ራሳቸውን እያጠፉ ባለበት ሁኔታ ላይ አሁን ላይ እንገኛለን። ለሰዎች የምንሰጣቸው አመለካከቶች፣ ለሰዎች የምንሰጣቸው ቦታዎች እጅጉኑ በጣም የወረደ በሆነበት ጊዜ ላይ እየተገኘን ነው የምንገኘው። አብዛኛው አሁን ላይ ያለን ወጣቶች ደግሞ ነገሮችን የምንቀበልበት ወይም አንደርስታንድ አድርገን የምንቀበልበት ነገሮች ሌቭላችን በጣም እየተለያየ መጥቷል። አንደኛ የኑሮ ደረጃ ይሁን አላቅም፣ የኑሮ ውድነቱ ይሁን አላቅም፣ የስራ እጦት ይሁን አላቅም፣ ግን አብዛኛዎቻችን የምንወስናቸው ውሳኔዎች ቶሎ ብለን ተስፋ የመቁረጥ ወጣቱ ከመስራት ይልቅ ራሱን ወደ ማጥፋት እየሄደበት ያለበት ደረጃ ላይ እንገኛለን። ለዚህ መንስኤ ምንድን ነው ብለን ብናስብ የስራ እጦት ብቻ ነው ብለን አይደለም ማሰብ ያለብን። እኛ ወጣቶች ምን እያደረግን ነው? ምን ላይ ነው ያለነው? ወይም ምን ላይ ነው ጊዜያችንን እየፈጀን ያለነው? ያንን የሚያሳየን ሰው ወይም መንገዳችንን የሚመራን ሰው የለም በአብዛኛው። ግን ሶሻል ሚዲያዎቻችንን ደግሞ እንዴት ነው ሜክ መኒ መስራት ምንችልባቸው ወይም እንዴት ነው ወደ ገንዘብ ልንቀይርባቸው ምንችለው በኖርማል በትክክለኛው መንገድ እንዴት ነው መሄድ ያለብን ብለን ስናስብ በቀላል ነገር ስርዓቱን በጠበቀው መንገድ መሄድ እየተቻለ ግን ነገሮችን የህይወት መንገዳችንን በአጭር ጊዜ ራሳችን በራሳችንን መንገዳችንን ወይም የህይወት ጉዟችንን መቋጨት እያሰብን እየወሰንን እንገኛለን እና እጅግ በጣም ነው ያዘንኩት። በአጭር ጊዜ እንደዚህ አገኘዋለሁ ብዬ አላሰብኩም እኔ ሶፎንያስን እና በጣም ያሳዝናል። እናቱ በጣም ነው የምታሳዝነው፣ እህቱም እንደዛው፣ እሱም የሚናገርበት ያለበት ሁኔታ ይሄ ልጅ የወደፊቱ ህይወት እንዴት ነው ወደ ራሱ ተመልሶ ወደ ነበረበት ነገር የሚመለሰው ብዬ ሳስብ በጣም ነው የሚከብደኝ። አሁን አእምሮ ህሙማን መጠለያ ውስጥ ነው ያለው። በፊት ላይ ምን አይነት ዝግጅት ሲያዘጋጅ እንደነበረ ታውቃላችሁ። ፋና ላምቦት ላይ በጣም የሙዚቃ ውድድሮችን ብዙ ፕሮግራሞችን ሲመራ የነበረ ልጅ ነው እና ከጓደኞቹ በታች ሆኖ አሁን ላይ ያለበት ሁኔታ በጣም አሳዛኝ ነው እና እንዴት እንደሚሆን አላቅም። ነገሮችን እንዴት ማስተካከል እንዴት ወደ መልካም ነገር ቀይረኑ ነገሮችን እያስተካከልን ለራሳችን ለወጣቱ እንዴት እንደርሳለን ብሎ ማሰብ እኔ እንጃ አሁን ላይ በጣም ከባድ እየሆነ ነው እና ይሄንን ነገርስ ይዘኸው የመጣኸው ልጅ ሶሻል ሚዲያ ላይ ምን ተጠቀምክ? አኪድ አንተ ገንዘብ
ዩቱብህ ላይ ሰራህበት፣ ቲክቶክ ላይ ዝነኛ ሆንክበት፣ ከዛ ፋይዳ የዘለለ ነገር የለውም። እናት ግን ከማህበረሰብ እየተገለለች ነው፣ ከጎረቤት እየተገለለች ነው። ከዚህ በኋላ እድር ምናምን የሚባል ነገር አለ። የኢትዮጵያ ሶሻል ላይፋችን በጣም በጣም እንደዚህ እጅና ጓንት የሆነበት ነገር ነው እና የዚህ ሁሉ ተጠያቂ ማን ነው የሚሆነው? ምንስ እየተሰማህ ነው? ማለት ብትናገር ውስጥ ያለውን ነገር እንደ በጀመሪያው አውጥተ ሶሻል ሚዲያ ላይ ብትናገር ደስ ይለኛል። ግን የዚህን ልጅ ህይወት ግን መመለስ አትችልም። በጣም ብዙ ነገሩን ያበላሸበት በጣም ብዙ 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 የሆነ ሰዓት ላይ ሊጨበጨብልህ ዝነኛ ልትባል ትችላለህ፣ ጎበዝ ልትባል ትችላለህ። ግን ነገሮችን ማስተካከያ መንገድ እየተቻለ ምን አለበት ወንድሜ ብለህ አግኝተኸው ይሄ እኮ እንደዚህ ልክ አይደለም ብትለው ምን አለበት? ያንን ሁሉ ነገር ይዘህ መጣ። ይሄ ሁሉ ነገር የአንድ ሰው ህይወት መጥፊያ ሆነሃል። ስለዚህ የአንድ ሰው ነፍስ አለብህ ማለት ነው። እና አንተስ እኔ ንጹህ ነኝ ብለህ ታስባለህ? ንጹህ እንዳልሆንክ ይሄ ማናችንም እናውቃለን። ግን በወቅቱ የሆነ ሰዓት ላይ ሆይ ሆይ ተባለ፣ ዩቱብህን ገንዘብ ሰራህበት፣ ቲክታክ ላይ ገንዘብ ታዋቂ ዝነኛ ሆንክ፣ ብላ 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 ብላ። ግን ምን አተረፍክ? የሌላውን ሰው ህይወት አጨለምክ። የልጁን ሳይቀር እናትን፣ እህትን፣ ቤተሰብን በአንድ ጨለማ አደረግ። የኛ ማህበረሰብ ደግሞ እንደሚታወቀው ማግለልና መድሎ ላይ አንደኛ ነን። ሰዎችን ከመረዳት ይልቅ መግፋትን ነው የምንወደው። ስለዚህ ማን ነው የሚጠየቀው ስለዚህ ነገር? ይሄንን በማድረግህ ምን ያህል ደስተኛ ነህ? በቃ ሞላልህ? እሱ ብቻ እኮ አይደለም አይደለ? እንደ ኢትዮጵያ ላይ ያለ ኖርማል ጾታቸውን እየቀየሩ እኮ ያሉ አሉ ኢትዮጵያውያኖች በሌላ ሀገር የሚኖሩት። ለምን እኮ ለምን ይሰራበት ከተባለ ደግሞ ኖርማል መሰራት የሚቻልበት ማለት በሶሻል ሚዲያ ሲባል ነበረ ህፃናት እንደዚህ ተደረጉ ምናምን። ያንን እየደገፍኩ ሳይሆን ይሄንን ልጅ እስቲ ከበፊትና አሁን ያለበትን ይሄ ልጅ ይኖራልስ ብለህ ትገምታለህ? ከዚህ በኋላ ተስፋ ይኖረዋል? ወደ ቀድሞ ማንነቱ ይመለሳል? ሞራል የሚባል ነገር አለ። ወንድ ልጅ አይቸግረው፣ ወንድ ልጅ አይጣ። ሴት ልጅ እንኳን መንገድ ትፈልጋለች፣ ትሯሯጣለች፣ ችግሮቿን የምትፈታበት ነገር ትፈልጋለች። ወንድ ልጅ ግን እንደዛ አይደለም። ቢያንስ ነገሮችን በመነጋገር አግኝተከው የዛን ሰዓት ከምትደበድበው ያ ሁሉ ጎረምሳ ሰብስበህ ከምትጠብቀው አንተ ምን አለበት ቆም ብለህ አስበህ ቢሆንና ተረጋግተህ አውርተከው ቢሆን ኖሮ የዚህ ልጅ ህይወት አይበላሽም። የዚህን ያህል አንደኛ ከስራ ማጣት፣ ከዛ ሁሉ ዝና በአንድ ይወርዱ። ይህንን ነገር ላይ ራሱ ነኝ ብሎ እንኳን ባያስብ ገንዘብ እንደሚያገኝበት ነው የሚያስበው ማንኛውም ሰው። ለምን ሁሉም ሲወራ እንደሚታወቀው ገንዘብ ይሰራበታል ነው። የሌላ እምነት የለሽም እየተባለ እየተነገደ አይደል እንደ ኢትዮጵያ ላይ። ይሄ ብቻ ለምን ይታያል? ግን አንተ አልታሰበም። በቃ ዩቲዩብ ላይ መፈመስና መፈመስ፣ ቲክታክ ላይ መፈመስ ምን አተረፍክበት? ምንም። ወይ ራስህን አትለውጥበት፣ ወይ ቤተሰብን ወይ ሀገርን የምትለውጥበት ገንዘብ አታገኝም። በዛ ገንዘብ ግን የአንድ ሰውን ህይወት አበላሽ። ለማንኛውም በጣም ነው ያዘንኩት። እግዚአብሔር ብርታቱን ይስጣት ለእናቱ፣ ለሱም እግዚአብሔር ምህረቱን ይላክለት። ሀሳብ አስተያየታችሁ ካላችሁ ኮመንት ላይ አስቀምጡን። ለዩቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንሁን። ውዶቼ እወዳችኋለሁ። መልካም ጊዜ። ቻው።